እንደዚህ አይነት የተለያዩ የቤተሰብ ፎቶዎች ማለትም የእናት የአባት የልጆች ፎቶ ቢኖራችሁ ወደ እንደዚህ አይነት የፋሚሊ ፎቶ መቀየር ከፈለጋችሁ ኤአይን ተጠቅማችሁ በከፍተኛ ጥራት ወደ እንደዚህ አይነት ፋሚሊ ፎቶ እንዴት አድርጋችሁ መቀየር እንደምችሉ በዛሬ ቪዲዮ አሳያችኋለሁ። በቅድሚያ ግን ቻናላችንን ሳብስክራይብ ማድረግ እንዳይረሳ፣ በጭማሪ የደወል ምልክቱን በመጫን እንደነዚህ አይነት ጠቃሚ መረጃዎች እንዲደርሷችሁ ማድረግ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። አሁን ቀጥታ ወደ ቪዲዮ ሰው በመጀመሪያ ጀሚናይ አፕሊኬሽን ትከፍታላችሁ ማለት ነው። ጀሚናይ ከፕሌይ ስቶር ማውረድ ትችላላችሁ ወይም በክሮም መጠቀም ትችላላችሁ። ከዛ እዚህ ጋር የፕላስ ምልክት ተጭናችሁ እዚህ ጋር ኢሜጅስ የምትላለች አይደል፣ ክሬት ኤንድ ኤዲት የሚል ዲስክሪፕሽን ያላት ማለት ነው። እሷን አንዴ ክሊክ ታደርጋላችሁ ፎቶ ልንሰራ ስለሆነ። ከዛ በመቀጠል የፕላስ ምልክቷን ትጫናላችሁ ማለት ነው። ለምን? ምክንያቱም እነዚያ የተለያዩ ፎቶች ልናስገባ ስለሆነ ማለት ነው። ከዛ ፎቶስ የሚለውን ትጫናላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ፎቶዋችሁን የቤተሰብ ፎቶዋችሁን ታስገባላችሁ። እዚህ ጋር ለምሳሌ ለዛሬ የማስገባቸው እነዚህ ይሆናሉ ማለት ነው። እናንተ ደግሞ የቤተሰቦቻችሁን ፎቶ ማስገባት ትችላላችሁ። 4 ፎቶ እያስገባሁለት ነው እንደምታዩት ማለት ነው። 4ቱን ፎቶ ወደ አንድ እንዲቀየርልኝ እዚህ ጋር ደግሞ ፕሮምፕቱን ይሄንን ፔስት አደርጋለሁ። ይሄንን ፕሮምፕት የምትፈልጉ ካላችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዲስክሪፕሽን ላይ ማግኘት ትችላላችሁ ማለት ነው። ወይም ደግሞ ቴሌግራም ቻናል ላይ እችላለሁ ቲዩብ ብላችሁ እዛ ውስጥ ማግኘት ትችላላችሁ ፕሮምፕቱን። ከዛ እዚህ ጋር ለ9 በ16 አስፔክት ሬሽዮ አልኩት፣ ምክንያቱም ቨርቲካል እንዲሆንልኝ ስለፈለኩኝ። ለዩቲዩብ ከፈለጋችሁ ደግሞ ሆሪዞንታል ከፈለጋችሁ 16 በ9 ማድረግ ትችላላችሁ። ከዛ ሰንድ አልኩትኝ ማለት ነው እንደምታዩት። ከዛ እዚህ ጋር እንደምታዩት ክሬቲንግ ዩር ኢሜጅ እያለ ነው። እዚህ ጋር የተጠቀምኳቸውን ፎቶዎች እናንተም መሞከር ከፈለጋችሁ ቴሌግራም ላይ እችላለሁ ቲዩብ ብላችሁ እዛ ውስጥ ጆይን አድርጋችሁ እነዚህን ፎቶዎች አስቀምጥላችኋለሁ ማለት ነው። እዛ ውስጥ ማግኘት ይችላላችሁ። በጭማሪ ፕሮምፕቱም እዛ ማግኘት ይችላላችሁ። እዚህ ጋር ጀሚናይ ፎቶውን መስራት አልቻለም፣ ምክንያቱም እውነተኛ ፎቶ ስለሆነ ምንድነው የምናደርገው? ቻት ጂፒቲ እንከፍታለን ማለት ነው። ከዛ የፕላስ ምልክት ተጭነን ፎቶ እዚህ ጋር ክሬት ኢሜጅ እንለዋለን ማለት ነው። የፕላስ እዚህ ጋር ክሬት ኢሜጅ የሚል አለ አይደል? ይቅርታ አድርጉልኝ። መጀመሪያ ክሬት ኢሜጅ ትሉታላችሁ። ከዛ የፕላስ ምልክቱን ጫናላችሁ ማለት ነው። ጀሚናይ አንዳንዴ እንደዚህ አይነት ፐብሊክ ፎቶዎች ማለትም የሚታወቁ ፎቶዎች ስትሰጡት ላይ ስራ ይችላል ማለት ነው። ኤአይዎችን እየቀያየራችሁ ሞክሩት። እዚህ ጋር ፎቶ አስገባው፣ እዚህ ጋር ፕሮምፕቱን አስገባሁት። ያው እንደ ጀሚናይ ተመሳሳይ ነው ማለት ነው ስቴፑ። ለዛ ነው የምፈጥንባችሁ፣ ትንሽ ቢዚ ስለሆናችሁ ነው የምፈጥንባችሁ። ከዛ እዚህ ጋር ሰንድ ብየዋለሁ። ፕሮምፕቱ እንደምታዩት ይሄን ይመስላል ማለት ነው። ክሬት ሪሊስቲክ ግሩፕ ፋሚሊ ምናምን ብየዋለሁ። ከዛ መልካቸው እንዳትቀይር ብየዋለሁ። ኤግዛክት ፋሻል ፊቸር መሆን አለበት ብየዋለሁ። ከዛ ምንም አይነት ብለንድ እንዳታደርግ ምናምን ብየዋለሁ። ከዛ አስፔክት ሬሽዮ ደግሞ ሰጥቻለሁ። ከትንሽ ደቂቃ በኋላ ቻት ጂፒቲ እንደዚህ አይነት ኢሜጅ ይሰጠኛል ማለት ነው። እንደምታዩት በጣም የሚያምር ማለት ነው። ከዛ እዚህ ጋር ዳውንሎድ ምልክት ነክታችሁ ወደ ስልካችሁ በቀላሉ መጫን ትችላላችሁ ማለት ነው። ከተመቻችሁ ቪዲዮ ከተመቻችሁ ሳብስክራይብ ማድረግ እንዳይረሳ። ይመቻችሁ።